ከረዝ 2 ዓመት በኋላ የእንዳሁኑ የዕቃ አቅርቦት ሳይሆን የተማረ ሰው ኃይል ማለት ስለሚያጋጥመንና ብዙ ነገር መፍጠር የሚችሉ ጭንቅላቶች ከነጭራሹ ሊኖሩ እንደማይችሉ ብነግራችሁ። ሰላማዊ ሀዋይ ይባላል። የመጣሁት ከዩኒየን አካዳሚ ነው። የ11ኛ ክፍል ሶሻል ሳይንስ ተማሪ ነኝ። የተማረ ሰው በመጀመሪያ የተማረ ሰው ለሀገር የሚሰጠውን ጥቅም ላስረዳችሁ። አንድ ሀገር የፈለገውን ያህል የተፈጥሮ ሀብት ሊኖራት ይችላል። ያንን የተፈጥሮ ሀብት መጠቀም የሚችል ጭንቅላት ከሌለን ግን ያንን የተፈጥሮ ሀብት በሙሉ ምንም ነው። ይሄን ዛፍ ለብዙ ዓመታት እዚህ በቆመበት ብትተውና ለመናፈሻነት ለፀሐይ መጠለያነት ባንጠቀመው ጭንቅላታችንን ተጠቅመን ባንጠለልበት እዚህ ዛፉ እያለ ፀሐይ የመታን ሰው ቆመን ሊጠብቅ እንችላለን። የተማረ ሰው ጭንቅላት ካለን ግን ይሄ ዛፍ ያለበትን ቦታ ለተለያዩ ጥቅሞች በማዋል ሀገራችንን ማሳደግ እንችላለን። የታወቀ ነው። ኢትዮጵያ በብዙ ሀብት የበለጸገች ሀገር ነች። ብዙ ነገር ማድረግ እንችላለን። የተፈጥሮ ሀብት እያለን የተለያዩ ወርቆች፣ የተለያዩ ማዕድናት ሀገራችን ሞልተው የተማረ ሰው ያወቀ ሰው አጠቃቀሙ የተረዳ ሰው ስለሌለን ብቻ ባዶ ቀርተናል። ይህ የተማረ ሰው በአሁኑ ሰዓት ኢትዮጵያ ውስጥ ያሉትን የተማረ ሰው ያህል መጠኑን ላስረዳችሁ። በአሁኑ ሰዓት ያለው ማለት ነው። ኢትዮጵያ ውስጥ በአሁኑ ሰዓት በተለያዩ ሆቴሎች እና ደግሞ የግለሰብ ቤቶች ላይ ተደግፈው ዋይፋይ ተጠቃሚዎች ሶሻል ሚዲያ ላይ ራሳቸውን በዛ ራሳቸው ላይ ተጽዕኖ አድሮባቸው ምንም ነገር ማሰብ የሚችሉበት ሰዓት ትተው መስራት እየቻሉ ጊዜያቸውን የሚያቃጥሉ ሰዎችን ማየት የተለመደ ማድረግ እየቻሉ ማለት ነው። ግን ደግሞ በአሁኑ ሰዓት ላይ ያሉ ወጣቶች ለሱስ ተጋልጠዋል። በእያንዳንዱ ትምህርት ቤት ውስጥ ማየት እንችላለን። ክላስ ቀጥተው ሱስ ተጠቃሚ የሆኑ ወጣቶች አሉ። ክላስ መማር ሲኖርባቸው የአንድ ክፍለ ጊዜ ቀጥተው ለሱስ የገለዘዙ አእምሯቸው እየተበከለ የማሰብ አቅማቸው እየደከመ ሀገር ማሳደግ እየቻሉ ሀገራቸውን ያላሳደጉ ወጣቶች አሉ። ይሄ ነገር ደግሞ ዝም ካለው የሂሮሺማ ላይ ከደረሰው የቦምብ ጥቃት በላይ አሁን ሀገራችን አጥፍቶት ባዶ ላይ ያስቀረን ይችላል። ይሄ ደግሞ ከባድ ጸጸት ነው። በጣም አእምሯችንን የሚበላን ማስተካከል የማንችለው አሁን ከተፈጠረ ወደፊት ምንም ማድረግ አንችልም። ዛሬ ላይ የምናደርገው ነገር ቀላል ሊመስለን ይችላል። ግን ደግሞ ቀን ላይ ቀን ሲጨምር አመታት ላይ አመት ሲደራረብ አሁን ያሉት ልጅ በሙሉ ይሞታል። መማር እየቻሉ ብቻቸውን ቀርተዋል። ትምህርት ቤት መማር እየፈለጉ እኛ እርስ በርስ ባለመግባባታችን የተነሳ መማር ባለመቻላችን የተማርነው ነገር መተግበር ስላቃተን ብቻ መማር የሚፈልጉ መማር የቀማችሁ ተማሪዎች በእያንዳንዱ ሜዳ ላይ ምግብ እየለመኑ እንደሚገኙት ምን ይሄ ለምን ሆነ? በዚህ ምግብ በማጣቶች ምክንያት ተምሮ መስራት ያቃተው ህዝብ በመኖሩ ምክንያት ሀገራችን እየጠፋች ነው። ኢትዮጵያ ላይ ምንም ነገር እያደረግን አይደለም። ለሀገራችሁ የምንጠቅመው ዜጎች ለመሆን ነው ለዚህ ጋር ያላችሁት። ሁላችሁም አላማ አላችሁ። ግን ደግሞ የተማራችሁትን ነገር መተግበር አለባችሁ። በሱስ ደንዝዘናል። መማር አልቻለም። እያንዳንዱ ሰው ሁሉም ሰው አንዱን አሁን ለምሳሌ የሆነ ሰው ቀርባችሁ ብታወሩት የራሱን ችግር ሊነግራችሁ ይችላል። ያን ችግር ግን ለመረዳት ፈቃደኛ አይደለም። ምክንያቱም የተማርነው ነገር አልተገበርነውም። አሁን ለምሳሌ ያህል ብንወስደው ዳግማዊ አሰፋን ብንወስደው ስለተማረ ስላወቀ ቂም በቀልን ትቶ ለራሱ ሰላማዊ ህይወት እየኖረ ምንም ያህል አካል ቢጎልም እንኳን አሁን ላይ ሰው ደረጃ ላይ ደርሶ ለሁላችንም አርአያ ሆኗል። ይሄ ነገር ደግሞ በቀላሉ ከሚመጣብን የደረሰውን የጥቃት ማዕበል በሶስት ነገሮች መታቀብና እንዳይመጣብን ማድረግ ይችላል። የመጀመሪያው በሱስ የተጠቁ ወጣቶችን ወዲያው ወደ ሱስ ተቋማት ከመውሰድ ይልቅ ቀርበን ልናወራቸው። እያንዳንዱ ሱስ ለረጅም ጊዜ የሚቆይ ሊሆን ይችላል። ቀርበን ስናወራቸው ስንናገራቸው ችግራችሁ ምንድን ነው? እኛ ማድረግ የምንችለው ነገር አለ ብለን ስናዋያቸው ሊጠፋ ሊቀረፍ የሚችል ችግር ነው ያለው። ሱሳቸውንም ወደ መቆሙ ደረጃ ይደርሳሉ። ሁለተኛ ደረጃ ደግሞ ጥጋችንን ይዘን እዩዋቸው የእርስ በርስ ጸብ ላይ ሲገቡ ወይኔ እንደዚህ ነው በማይሆን ነገር ስጣሉ ያንን ነገር ማድረግ የለባችሁ። ቀርባችሁ የዜግነት ግዴታችሁን እንደተማረ ሰው አንድ የተማረ ሰው ማፍራት አለባችሁ። መማር እየፈለጉ ያጡ ተማሪዎች ጋር መድረስ አለባችሁ። ይህ ከፈራጅ ይልቅ ቀርቦ በማውራት ይህንን ችግር መቅረፍ ይቻላል። ሁለተኛ ደረጃ ጥጋችን ይዘነው የጸብ እርስ በርስ ሁሉ ሰው ላይ የእርስ በርስ ጸብ ላይ ነው አትራክት ይዞ ያለው የሀገር አሁን እንደምናየው የተሙን አዲስ ነገር ከመፍጠሩ ይልቅ እንዴት አድርጌ ከዛ ዜጋ ጋር ከዛ ዜግነት ካሉ ሰው ጋር ኢትዮጵያ ውስጥ ከሰፈሪ ሰው ጋር ሊጣል የሚለውን ነገር ነው መፍጠር ቢችል በተሳት እያቃጠሉ ያሉት ማለት ነው። በሶስተኛ ደረጃ ደግሞ አሁን እንደዚህ አጠገብ ለአጠገብ ስትቀመጡ ክፍል ውስጥ አጠገብ ለአጠገብ ስትቀመጡ እንትና እኮ እንደዚህ ሆና እንትና ከእንትና ጋር ታይታ ከማለት ይልቅ ምን ማድረግ እንችላለን? ዛሬ ምንድነው መፍጠር የምንችለው? እኔ ለሀገሬ እንዴት ነው ማድረግ የምችለው? እንትና እኮ ይሄን ፈጠራ ፈጠረ፣ እኛ ኢትዮጵያውያን እንዴት ነው ይሄን ነገር መፍጠር ያቃተን የሚለው ነገር በማውራት መፍትሄ ሀሳብን መፍጠር። መማር ያቃታቸውን አንድ ተማሪዎች በአቅማችን ቢያንስ ሌላ ነገር ማድረግ ሊሄድን ይችላል። መጽሐፍት ነው በረፍት ሰዓታችሁ ላይ ሁሉም ሰው ቁጭ ብሎ ወሬ ከሚያወራ አንድ ላይ በርዲ ገብቶ አንድ እውቀት የሚሰጠንን መጽሐፍ ብናነብ ኖሮ ይሄ ጥፋት ውሃ አይወስደንም ነበር፣ አያጠቃንም። ከነጭራሹ ይሄ ጥፋት ውሃ ማስቆም እንችላለን። ስለዚህ እያንዳንዳችሁ ኃላፊነት አለባችሁ። የተማራችሁትን ነገር መተግበር አለባችሁ። ትምህርት ራስ ነው። ይሄ ራሳችሁ ከተቆረጠ ደግሞ ዓለም ትጠፋለች። ራሳችሁ እንዳይቆረጥ ተጠንቀቁ። የተማረ ሰው ኢትዮጵያ ብርሃን ናት። ብርሃኑን ማብራት የሚችሉት ደግሞ ስትማሩ ብቻ ነው።
ዋው